ከናይጄሪያ አልፎ ዓለምን ጉድ ያስባለና በፊልም ብቻ የሚታወቅ ሆረር የሆነ ድርጊት የተፈጸመበት የዓለማችን አስፈሪ ጫካ ሚስጥር። ዓለምን ያስደነገጠ ነገር በዚህ አስፈሪ የናይጄሪያ ደን ውስጥ ተገኝቷል። ክስተቱን ብዙዎች የኢባዳ ደን ሞት ሲሉ ይጠሩታል፣ ሌሎቹ ደግሞ የሶአ ደን ሚስጥር ሲሉ ይጠሩታል። በዚህ አካባቢ ከ20 በላይ ያልበሰበሱና ከሞቱ ጥቂት ቀናቶች ብቻ የሆናቸው ሬሳዎች ተገኝተዋል። በተጨማሪም በአንድ አካባቢ ብቻ 50 የሰው ልጆች የጭንቅላት ቅል ተጠራቅሞ ተገኝቷል። በተጨማሪም በመቶ የሚቆጠሩ የህፃናት ወጣቶችና አዛውንቶች ልብስ ተጠራቅሞ ሊገኝ ይችላል። በደን ውስጥ ከዚህ በፊት መኖሩ የማይታወቅ ቤት ተገኝቷል። ቢሆንም ቤቱ በሰዎች የተቆራረጡ አካላት የተሞላ ነበር። ብዙዎቹም ይህንን ቤት የሰው ልጅ ማረጃ ሲሉ ይጠሩታል። ሆረር ፊልም ላይ እንኳን ለማየት የሚከብድ ነገር በዚህ ቤት ውስጥ ሞልቶ ይታያል። ለመሆኑ ከዚህ ሁሉ ግድያና ሆረር ፊልም የመሰለ ነገር ጀርባ ምን አለ? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ይህ ሰይጣናዊ ድርጊት ለዓለም እንዲገለጥ ያደረገው የምትመለከቱት ግለሰብ አባካ የተባለ ነው። በዚህ ግለሰብ ምክንያት በዚህ አስፈሪ ደን ውስጥ ለዓመታት ሲደረግ የነበረው ለመናገር እንኳን የሚዘገንነው ድርጊት ተገልጧል። ነገሩ እንዲህ ነው። ከዕለታት በአንዱ ቀን አባካ የተባለው ግለሰብ ስልኩ ይጠራል። ሲያነሳውም የማያውቀው አንድ ሰው ሶአ የተባለው ደን አካባቢ እንደቆመና በሞተር ወደ ሌላ አካባቢ እንዲወስደው ይጠይቀዋል። ለዚህም ጥሩ ክፍያ እንደሚከፍለው ይነግረዋል። በወቅቱ አባካ ሌላ ሰው በማድረስ ላይ ስለነበር ትንሽ እንደሚቆይበትና ሌላ ሞተረኛ ጠርቶ እንዲሄድ ይነግረዋል። ቢሆንም የደወለው ግለሰብ ደርሶ እስከሚመለስ እንደሚጠብቀው ያግባባዋል። አባካም በዚህ ሐሳቡ ይስማማል። ታዲያ አባካ መጀመሪያ የጫነውን ሰው ቦታው ላይ ሲያደርሰው ጊዜው መሻሽቶ ነበር። ወደ ደወለው ሁለተኛው ሰው ሶአ ደን አካባቢ መሄድን ፈራ። በማቅማማት ላይ ሳለ ግን የአክስቱን ልጅ ያገኘውና አብረው ወደ ሶአ ደን አካባቢ ያመራሉ። ታዲያ ያቺ ክስተት ሁለቱ ለመጨረሻ ጊዜ ታዩባት ነበረች። ከዛ ቀን በኋላ ወደ ቤታቸው አልተመለሱም። ስልካቸው ተደጋግሞ ቢደወልም አይሰራም። ቤተሰቦቻቸው በእጅጉ ተጨነቁ፣ ማፈላለግም ጀመሩ። በጠዋት ተነስተውም መረጃ መሰብሰቡን ተያያዙት። ታዲያ በዚህ መሃል መጀመሪያ አባካ ጭኖ ያደረሰውን ግለሰብ አገኙት። ምን እንደተፈጠረ ሲጠይቁትም ያለውን ነገር አስረዳቸው። እሱን ጭኖ ሲያደርሰው አንድ ሰው እንደደወለለትና ሶአ ደን አካባቢ ሄዶ እንዲወስደው ሲያናግረው እንደነበር ለቤተሰቦቹ አስረዳቸው። ሶአ ደን አካባቢ የማይታወቅና የሚያስፈራ በመሆኑ ቤተሰቦቹ ግራ ተጋቡ። በዚህ መሃል ነበር ሲጨቃጨቁ ስልካቸው የጠራው። ታዲያ ስልኩን ሲያዩት በእጅጉ ተደናገጡ። የደወለው አባካ ነበር። ተደናግጠው ስልኩን አነሱት። የት እንደሆነ ሲጠይቁትም አባካ ለመተንፈስ እየተቸገረ በህይወት እያለ ሳይቀበር እንዳልቀረ ነገራቸው። ይህንን ከሰሙ በኋላም ቤተሰቦቹን ጨምሮ ሞተረኞቹ ጓደኞቹ ወደ ተባሉት ሶአ ደን አካባቢ በብዛት አመሩ። ወደ ደኑ ሲቃረቡም አንድ ሞተር ሳይክል ወድቆ አገኙ። የወደቀው ሞተር ሳይክልም የአባካ ነበር። ጓደኞቹም ተከፋፍለው ወደ ፍለጋ ገቡ። ታዲያ ከጓደኞቹ የተወሰኑት በጫካ ውስጥ ሲጓዙ አንድ መጋዘን የመሰለ ቤት አገኙ። ቤቱን እየተጠጉት በሄዱ ቁጥርም የሰዎችን ለቅሶ ይሰሙ ነበር። ሰዎቹ እባካችሁን ውሃ ጠማን፣ ውሃ ስጡን ይሉ ነበር። ጓደኛማቾቹም ቤቱን ሰብረው መግባት እንዳለባቸው ተስማሙ። ነገር ግን የታጠቁ ሰዎች እየተኮሱ ወደ እነሱ ተጠጉ። እነሱም በፍርሃት ወደ ኋላ ሸሹ። ተመልሰውም የተቀሩትን ፈላጊዎችና ፖሊሶችን አካተው በድጋሚ ወደ ቦታው ሄዱ። ይተኩሱ የነበሩት ሰዎችም የሰዎችን ብዛት ሲያዩ ከቦታው ጠፉ። ቤቱን ሰብረውም ወደ ውስጥ ገቡ። ታዲያ ወደ ቤት ውስጥ ሲገቡ ያዩትን ማመን አልቻሉም። በርካታ ህፃናትና ሴቶች በከባድ ሰንሰለት ከግድግዳ ጋር ታስረዋል። ሁሉም በሚባል ሁኔታ በረሃብ ምክንያት ህይወታቸው ልትወጣ ደርሳለች። ከታሰሩት ውስጥ የተወሰኑት በህይወት የሉም ነበር። እነሱም ታስረው የነበሩትን ሰዎች በሙሉ ፈቷቸው። ነገር ግን ሊያዋሯቸው ቢሞክሩም በእጅጉ በመዳከማቸው ማውራት እንኳን አይችሉም። በዚህ መሃል አባካ በድጋሚ ደወለ። ከተቀበረበት ቦታ ላይ የእግር ኮቴ እየተሰማው እንደሆነና ምናልባትም እነሱ እንደሆኑ ጠየቃቸው። እነሱም የሰማው የእግራችንን ኮቴ ከሆነ በማለት ሰው ተቀብሮበታል ብለው ያሰቡትን ቦታ በሙሉ ቆፈሩ። ቢሆንም አባካን ሊያገኙት አልቻሉም። ፍለጋቸውንም ጠንከር አድርገው ቀጠሉ።
ከነበሩበት ቤት ወደ ቀጣዩ ቤት ሲገቡም ዓለም ተደፋችባቸው። ያዩት ነገር በህልም በእውነት ግራ ገባቸው። ቤቱ ሙሉን በሬሳ የተሞላ ነው። ሬሳዎቹ በሙሉ የተቆራረጡና አንዳንዶቹ ሬሳዎች በመበስበስ ላይ የነበሩ ሲሆኑ የተቀሩት ደግሞ ገና አዲስ ነበሩ። እያለቀሱም ጓደኛቸውን ፍለጋ ቀጠሉ። በተለያዩ ቤቶች ውስጥ ሲገቡም የተቆራረጡ የሰዎችን አካል ነበር የሚያገኙት። በዚህ በሚያስደነግጥ ክስተት ውስጥ ሆነውም ጓደኛቸው አባካ በድጋሜ ደወለ። እሱም ባትሪው እያለቀበት እንደሆነና እንዲፈልጉት ነገራቸው። በዚህ ወቅት ይህ ወሬ በመላው ናይጄሪያ ብሎም ዓለም ላይ ተዳርሶ ነበር። የናይጄሪያ ህዝብም ምን መጣብን ብሎ በማልቀስ ላይ ነበር። ባለስልጣናቱ ሳይቀሩ በቦታው ላይ ተገኝተው ባዩት ነገር አነቡ። በርካታ ወታደሮችና ፖሊሶችም ተሰማሩ። ቢሆንም አባካ ግን ሊገኝ አልቻለም። ስልኩ ላይ ቢደውሉለትም ከዛ በኋላ ስልኩ የሚሰራ አልነበረም። ታዲያ ይህንን ሰይጣናዊ ተግባር ማን ነው የሚፈጽመው? ለፖሊሶቹም ለህዝቡም ግራ የሚያጋባ ነበር። የተረፉትን ሰዎች ለመጠየቅ ሚዲያዎች ተሰበሰቡ። ቢሆንም የተረፉት ሰዎች ማውራትም ሆነ መራመድ አይችሉም። እንዲያውም ከተረፉት ሰዎች መካከል አንዱ እዛው ሰዎች በተሰበሰቡበት ህይወቱ አለፈ። የተቀሩትም ተሰብስበው ወደ ሆስፒታል ተላኩ። እስኪነቃቁ ድረስ ተጠብቀውም ምን እንደተፈጠረ ተጠየቁ። ታዲያ ሁሉም መልሳቸው አንድ አይነት ነበር። የማያውቋቸው ሰዎች እንዳገቷቸውና ወደዚህ ጫካ እንዳመጧቸው ነበር የሚናገሩት። ወደዚህ ጫካ ታግተው ከመጡ ሰዎች አንዷ የ80 ዓመት አዛውንት ናት። በዚህ ቦታ ላይ ታግታ ለ6 ዓመታት ያክል ቆይታለች። ታዲያ ይህ ሁሉ ሰው ሲገደል እሷ ለ6 ዓመታት ያክል እንዴት እንደተረፈች ለብዙዎች አስገርሟቸዋል። ነገር ግን ለአዛውንቷ መትረፍ መልስ ሲሰጡ አጋሾቹ ሰዎቹን ካገቱ በኋላ ለአምልኮ ብለው የሰዎችን ሰውነት ክፍል ለሚፈልጉ ሰዎች እየቆራረጡ ይሸጣሉ። ታዲያ ይህች አዛውንት ምናልባት በእድል ካልሆነም የአሮጊት ሰውነት ክፍል የሚፈልግ በመጥፋቱ ተርፋለች ይላሉ። ይህ የሰው ማረጃ ቦታ በዚህ ቦታ ከተከፈተ ምን ያክል ቆይቷል? ፖሊሶች ትልቅ የሆነ ጥናትን እዚህ ላይ አድርገዋል። ባገኙት ውጤትም በእጅጉ ተደናግጠዋል። ምን ያክልም የናይጄሪያ ፖሊስ መረጃ ድክመት እንዳለበት ተረድተዋል። ቦታው ከተከፈተ ከ10 ዓመት በላይ ሆኖታል። በተገኘው መረጃ መሰረትም በቀን ቢያንስ አንድ ሰው ታግቶ ወደዚህ ቦታ ይገባል። በአካባቢው ደግሞ ውስን ቢሆኑም የሚኖሩ ሰዎች አሉ። ታዲያ እነዚህ ሰዎች ሲወጡ ሲገቡ እንዴት የነዚህን ሰዎች ጩኸት አይሰሙም የሚለው ለብዙዎች ያልተፈታ ጥያቄ ነበር። የአካባቢው ማህበረሰብ የነበሩ ሰዎች ተይዘውም ተጠየቁ። ቢሆንም መልሳቸው እኛ ይህንን ቦታ የምናውቀው የአይምሮ ታካሚዎች የሚታከሙበት ቦታ እንደሆነ ነው የሚል ምላሽ ነው። ህዝቡ ግን የዚህ አካባቢ ነዋሪዎች ለነገሩ ተባባሪ የሆኑና ባዕድ አምልኮ ውስጥ የተዘፈቁ እንደሆኑ ያምናሉ። ታዲያ በዚህ ቦታ ላይ ህዝቡና ፖሊስ ያለማቋረጥ ለቀናት አባካን ፈለጉት። በተደረገው ፍለጋ 100 የሚደርሱ ጭንቅላት የሌላቸው ሬሳዎች ቢገኙም አባካ ግን ሊገኝ አልቻለም። አባካ አሁን ድረስ የት ቦታ እንደተቀበረ አይታወቅም። ሬሳው እንኳን ሳይገኝ አሁን ድረስ ሚስጥራዊ እንደሆነ ቀጥሏል። በደን ውስጥ ሳይገኝ ዓመታት አልፈዋል። እስከዚህ ሰዓት ድረስም ይህንን ድርጊት ማን ፈጸመው ለሚለው ጥያቄ መልስ የለም። ፖሊሶቹ የተሻለ መረጃን ለማግኘት በህይወት የተረፉትን ታጋቾች ደጋግመው ቃለ መጠይቅ አድርገውላቸዋል። ቢሆንም የታገቱት ሰዎች መልሳቸው አንድ አይነት ነው። ወደዚህ ቦታ በአንድ በተሸፈነ የቤት መኪና ታግተው እንደመጡ ከደረሱ በኋላም የታጠቁ ሰዎች አንድ ቤት ውስጥ አስገብተው በሰንሰለት እንዳሰሯቸው፣ ሁሌ ቀን በቀንም አዳዲስ ሰዎች ወደ ቦታው እንደሚመጡና ከነበሩት ሰዎች ደግሞ ጥቂቶቹ እየተቀነሱ ቀን በቀን እንደሚወሰዱ፣ ከተወሰዱት ውስጥም የሚመለስ እንደሌለና የታጠቁ ታጋቾች ማታ ማታ ወደ ታገቱት ሴቶች ጋር እየመጡ ሴቶችን እንደሚደፍሩ፣ ግፋ ሲልም ፊት ለፊታቸው ለማሰብ በሚከብድ መልኩ ሰዎችን እየገደሉ እንደሚያስፈራሯቸው ተናግረዋል። በሀገረ ናይጄሪያ ባዕድ አምልኮ የተለመደ በመሆኑና ከዚህ ቀደምም በተለያዩ የሀገሪቱ ክፍሎች ለባዕድ አምልኮ ተብሎ ብዙ ሰዎች ስለሚገደሉ ፖሊስ ነገሩን ከአምልኮ ጋር አገናኝቶታል። ደኑም አሁን ድረስ በውስጡ በሺ የሚቆጠሩ ሬሳዎችን ደብቆ ይዟል። በሀገረ ናይጄሪያ ይህ ታሪክ በእጅጉ በመሰማቱም ወደዚህ ደን ውስጥ ደፍሮ የሚገባ አንድም ሰው የለም። እናንተስ ስለዚህ ተግባር ምን ይሰማችኋል? ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ